ዛሬ የምናየው ስለ ገንዘብና ስለ ኪሳራ አይደለም። ዛሬ የምናየው ስለ ጥበብ ነው። ዘዋን መኖሪያ በቤሌር ኮረብታዎች ላይ የተቀመጠ እንደ ግዙፍ አልማዝ የሚያብረቀርቅ የዘመናዊው አርኪቴክቸር ድንቅ ስራ። ይህ ቤት በ105,000 ስኩዌር ጫማ ላይ የተሰራ ነው። የሰው ልጅ መሐንዲስነት እስከምን ድረስ ሊደርስ እንደሚችል የሚያሳይ ድንቅ ማሳያ ነው። ከቤቱ ውጭ ካለው ሰፊ መዋቅር ውስጥ እስካሉት ሚስጥራዊ ክፍሎች ድረስ አብረን እናያለን። አስቡት፣ በሎስ አንጀለስ ኮረብታዎች ላይ ተቀምጠው ከፊቱ መላው ከተማ በብርሃን እንደተንጣለለ ምንጣፍ ይታያል። ወደ ኋላ ሲዞሩ ደግሞ ከመሬት እስከ ጣሪያ በንጹህ ብርጭቆ የተሰራ በውስጡ የራሱ የሆነ ፏፏቴ፣ የምሽት ክለብ እና የግል ካዚኖ ያለው ግንብ አለ። ይሄ ዘዋን ነው። ብዙዎች እንደ ቤት ይቆጥሩታል። ነገር ግን በእውነቱ ይሄ ቤት ብቻ አይደለም። ይሄ የሰው ልጅ የቅንጦት ጥግ፣ የቴክኖሎጂ ቁንጮና የሀብት መገለጫ የሆነ ከተማ ነው። ዛሬ ይህንን በ105,000 ስኩዌር ጫማ ላይ የተሰራ ውበት ከግድግዳው ውስጠኛው ክፍል እስከ መዝናኛ ስፍራው ድረስ በዝርዝር እንጎበኛለን። የቅንጦት አኗኗር ምን እንደሚመስል ለማየት ዝግጁ ከሆናችሁ አብራችሁን ቆዩ። አርኪቴክት ፖል ማክሊን የዚህን ቤት ዲዛይን ሲጀምር ግቡ እይታ ማዕከል ማድረግ ነበረ። ቤቱ በሙሉ ከሞላ ጎደል ከትላልቅ የብርጭቆ ፓኔሎች የተሰራ ነው። ይሄ የሚያደርገው የውስጥና የውጭን ዓለም ድንበር እንዲጠፋ ነው። ቤቱ በሶስት ጎን በውሃ ተከቧል። ይሄ ውሃ የሚያገለግለው ለውበት ብቻ አልነበረም፣ በሙቀት መጠን መቆጣጠሪያነት እና ቤቱ ከኮረብታው ላይ በውሃ ላይ እንደሚንሳፈፍ ጀልባ አድርጎ ለመሳል ነው። 26 ጫማ ከፍታ ያለው በትልቅ የብረትና የእንጨት ጥምር የተሰራ በር ወደ ውስጥ ሲገቡ የቦታውን ስፋት በድንገት ይገልጣል። ምን አይነት ቁሳቁሶች ናቸው አንድን ቤት $1 ቢሊዮን ቫልዩ እንዲሰጠው የሚያደርጉት? በቤቱ ወለልና ግድግዳዎች ላይ ጥቅም ላይ የዋለው የጣሊያን እብነበረድ በጣም ብርቅዬ ከሆኑ ማዕድናት የተለቀመ ነው። ቤቱ እንዲህ ያለ ግዙፍ መዋቅር ሆኖ ሳለ እንዲህ በቀላሉ እንዲገነባ ያስቻለው ልዩ የብረት ማጠናከሪያ ስቲል ስትራክቸር አለው። የቤቱ ጣሪያዎች በአብዛኛው በብርሃንና በድምጽ መቆጣጠሪያ ወይም አኮስቲክስ የተሰሩ ናቸው። ለምሳሌ የቤቱን ሲኒማ ቤት ብንወስድ ድምጽ ከውስጥ እንዳይወጣና ከውጭ እንዳይገባ የተሰራው ልዩ ሽፋኑ በአይነቱ ለየት ያለ ነው። ከዋናው ሳሎን ጥቂት እርምጃዎችን ስንሻገር አንድ የተለየ ድምጽ ይሰማል። እዚህ የቤቱ ባለቤት የግል የምሽት ክለብ አለ። ይህ ስፍራ የተሰራው በከፍተኛ ደረጃ የድምጽ መከላከያ ሳውንድ ፕሩፊንግ ማቴሪያል ነው። ራሱን የቻለ የዲጄ መድረክ፣ የቪአይፒ መቀመጫዎችና በዓለም ታዋቂ ከሆኑ ክለቦች የማይተናነስ የብርሃን ሲስተም አለው። ማንንም ሳያዩ የራስዎን ፓርቲ ማዘጋጀት የሚችሉበት ቦታ ነው። ወደ ቀጣዩ ክፍል ስንገባ የቅንጦት ስሜቱ ወደ ሌላ ደረጃ ይሸጋገራል። ይሄ የሞናኮ ስታይል ካዚኖ ነው። ምንጣፎቹ፣ ጠረጴዛዎቹ እና የብርሃን ዲዛይኑ በአንድ ግብ የተሰሩ ናቸው። ለባለቤቱና ለተመረጡ እንግዶች የግል ቁማር ወይም የካርድ ጨዋታ ስፍራ እንዲሆን ታስቦ የተሰራ ነው። ለአካል ብቃትና ለጤንነት የተለየ ክንፍ ተዘጋጅቷል። እዚህ ስፓው፣ በውስጡ የሳውና ክፍሎች፣ የእንፋሎት መታጠቢያዎች እና የውበት ሳሎን አሉት። በሰሜናዊ ክፍል ደግሞ በዓለም ላይ ካሉ ውብ ስቱዲዮዎች የሚወዳደር የዮጋ ስቱዲዮና የግል ጂም ክፍል ይገኛል። ከዛ ደግሞ ወደ 45 መቀመጫ ያለው ሲኒማ ቤት እናልፋለን። ይሄ ዝም ብሎ ቲቪ ማያ ገጽ አይደለም። ይሄ የራሱ የሆነ ፕሮጀክሽን ክፍል ያለው ድምጹ በአጥንቶ ድረስ እንዲሰማውት የሚያደርግ ሳውንድ ሲስተም የታጠቀ የኢማክስ ስታይል ሲኒማ ነው። እዚህ የሆሊውድን ፊልሞች የመጀመሪያዎቹን ቅጂዎች በግል መመልከት ይቻላል። የመኪናው ጋራጅ 30 መኪናዎችን የሚያስተናግድ በውስጡ የመኪና ማዞሪያ መድረኮች ያሉት እያንዳንዱ መኪና እንደ ሙዚየም ኤግዚቢሽን እንዲታይ ታስቦ የተሰራ ነው። በየቦታው የተሰቀሉት የግድግዳ ስዕሎችና የቅርጻ ቅርጾች በራሳቸው በሚሊዮኖች የሚቆጠሩ ዋጋ ያላቸው ናቸው። ከቤቱ ጋር ተዋህዶ የቆመው የአትክልት ስፍራ በዓለም ዙሪያ ካሉ ብርቅዬ እጽዋት የተዋቀረ ነው። ዘዋን ማለት ልክ እንደ አንድ የጥበብ ስራ ነው። አንዳንዶች ይሄ የቅንጦት ጥግ ነው ይላሉ፣ ሌሎች ደግሞ ከመጠን ያለፈ ነው ይላሉ። ነገር ግን የዲዛይኑ ጥራት፣ የቁሳቁሱን ልቀት እና የቦታውን ስፋት ሲመለከቱ
ይህ በታሪክ ውስጥ እንደ አንድ የሰው ልጅ የፈጠራ ጥግ ሆኖ እንደሚቀመጥ አያጠያይቅም። እናንተስ ከዚህ ሁሉ የቅንጦት ጥግ ውስጥ በጣም የሚማርካችሁ የትኛው ነው? ጋራዡ ወይስ የካዚኖ ክፍሉ? ኮሜንት ላይ እስኪ ያጋሩን።